ሰላም ተወዳጆች እንዴት ናችሁ? ዛሬ ጸልይላችኋለሁ። እግዚአብሔር ለሰው መጠን፣ ለሰው ልኬት፣ ለሰው ግምት እግዚአብሔር አሳልፎ አይስጣችሁ። ሊመዝኗችሁ በሚፈልጉ ሰዎች እግዚአብሔር ያክብዳችሁ። ይሄን ነው የምለው እኔ። ይቅጣላችሁ፣ እግዚአብሔር በመታመን ይቅጣላችሁ። ባልተረዳችሁ ሰዎች ፊት እግዚአብሔር ተረድቷችሁ እግዚአብሔር ያሳፍርላችሁ። እግዚአብሔር ለምን እግዚአብሔር የታመነ ሰው አይወድቅምና። የምረም ነግራችሁ እግዚአብሔር መዝኗችሁ እንኳን በፊቱ ብትቀሉ እግዚአብሔር ገበናን ስለሚሸፍን እሱ ገበናን አውጥቶ ስለማያሳይ እግዚአብሔር እንደገና አክብዶ ባቀለሏችሁ ፊት ባሳነሷችሁ በመዘናችሁ ፊት እግዚአብሔር ያከብራችኋል። ስለዚህ ይሄን ነው የምለው እኔ። የሰው ሚዛን ምንም አይጨንቀኝም። ሰው አከበደኝ፣ አቀለለኝ፣ አሳነሰኝ፣ ከፍ አደረገኝ I don't care አይመለከተኝም። እግዚአብሔር ካከበደ በቃ። እግዚአብሔር ካቀለለ ማን ያከብዳል? ማን ያከብዳል? እግዚአብሔር ካቀለለ። እግዚአብሔር ካከበደስ ማን ያቀልሃል? የምር እኮ ነው። እሱ ብቻ ነው የሚነቅል፣ እሱ ብቻ ነው የሚተክል። ስለዚህ እኔ ምንም አይመስለኝም። ብቻ እግዚአብሔር ይረዳኝ። ብቻ እግዚአብሔር ፊት ከነድካሜ ልቅረብ። አውቃለሁ ስነሳ በብርታት እንደምነሳ፣ ስነሳ በደስታ እንደምነሳ፣ ስነሳ በፊቱ ከብጄ እንደምነሳ አውቃለሁ። ስለዚህ ሁሉ ጊዜ እግዚአብሔር ፊት ብቻ ትክክል ነው። እግዚአብሔር ፊት ብቻ እንታይ፣ ሌላውን ተውት። ሰው ፊት ከማስመሰል እግዚአብሔር ፊት ራስን ሆኖ መቅረብ የተሻለ ነው። ምክንያቱም እሱ ከኃጢአት እንደባዘቱ ያነጻል እግዚአብሔር። ሰው ድካማችሁን ካገኘ፣ ሰው የእናንተን ድካም ካገኘ፣ የእናንተን ቅለት፣ የእናንተን ደካማ ጎን ያገኘ ቀን አደባባይ ሊያሰጣችሁ ሰው ጊዜ ነው የሚጠብቀው። እግዚአብሔር ደግሞ ሊያከብራችሁ ጊዜ ይጠብቃል። የሰውና የእግዚአብሔር ልዩነቱ ይሄ ነው። እግዚአብሔር ለማክበር፣ ሰው ለማዋረድ፣ እግዚአብሔር ከፍ ለማድረግ፣ ሰው ለማሳነስ ነው ሩጫ ሁሉ ጊዜ። ከእግዚአብሔር ጋር ትክክሉ ነው። እግዚአብሔር ብቻ ያያችሁ። የምር ነው። ይሄን ነው የምለው። ለሁላችን ይሄን ማስተዋል እግዚአብሔር ይስጠን።